በስመ አብ የዛሬው ያቃጥላል አይገልጾም። እግዚአብሔርን ይሄ ቲምማ የሆነ አይነት ውጣም ቲም አለበት እንጂ እኔ እግዚአብሔርን ግራ ነው የገባ። አንተ እንዴት በአንድ ጊዜ ከአሰልጣኝ እስከ ሙሉ ተጫዋች ሺት ይሆናል? በቃ አቬሬጅ ምን ሆኖ ነው? በገብርኤል ምን ሆኖ ነው? ሴላመንስ አቋቋሙ ፍጹም ልክ አይደለም። ፔናልቲ አይደለ? ቀድመ እንዴት ትነቅላለ? ቀድመ እንዴት ትገምታለ? ልክ አይደለም አቋቋሙ። ዴሊክት ይሻላል። ሌኒዮሮ በጣም በቃ ሲዘገይ ነበር። ብዙ ፓሶችን ብዙ ስሩ ቦሎችን ማድረግ ይችል ነበር። ሉክሾ ምንም አይልም። ዶርጉ በጣም በቃ እኔ ከሰው ልጅ የሆነ 3 ሰከንድ ምናምን ይዘገያል። እኔ ዶርጉን ጫን ማለት አልፈልግም፣ ግን በጣም ነው የሚያናደው ዛሬ። አማድ ዲያሎ፣ ብራያን ምቤሞ ውሳኔዎቻቸው የነሱ አልነበሩ። ውሳኔዎቻቸው ጋርናቾና ራሽፎርድን በቃ ውጣው ነው የሚመስለው ማለት ነው። ካዝሜሮ ምንም አይልም። ዘርክዚ ልክ አልነበረም ፓሶቹ ምናምን። ብሩኖ ፈርናንዴዝ ይወላችሁ እኔ ጋይስ በቃ ብሩኖ ፈርናንዴዝ እኔ ከኔ በላይ ብሩኖን የሚወደው የለም። ግን በዚህ ሰዓት 8 ቁጥር ቦታ ለዩናይትድ አይደለም ለኤቨርተን አይመጥንም። እግዚአብሔርን ምን እኔ ብሩኖ ፈርናንዴዝ አይናክ የሆነው ለምንድን ነው? ምንድነው ጥቅሙ? ይከላከላል፣ ፓስ ያደርጋል፣ ቻንስ ክሬት ምንም ቻንስ ክሬት እንኳን ቢያደርግ ማለት ነው የሚያበላሽው ኳስ ብዛቱ። ዛሬ አሁን እሱ መቀማት አቅቶት በገባ ቆኔ ዞሮ ማን እንደሚወቅስ ራሱ አላውቅም። እግዚአብሔርን ምንም እየጠቀመን አይደለም። ለምን እኔ ቤንች እንደማይሆን አይገባኝም። ሩበን አሞሪም በጣም ፕሪዲክተብል ነበር። ችግር የለም በቃ ታክቲክ እኮ ሊባልን ፕላን ቢ እንዴት አይኖርም? በቃ ረጃጅም ኳስ እንዳይጫወት ሴስኮ የለም። ስለዚህ ኤቨርተንም ወደ ኋላ በሎ ብሎክ ተጠቅጥቆ ሲከላከል ከባድ ስለሆነ ከኋላ መስርተን ኤቨርተን ፕረስ እንዲያደርግ ጋብዘን ከኋላ የሚለቁትን ስፔስ በብራያን ምቤሞና በአማድ በፈጣን ተጫዋቾች ለማጥቃት ነበር የመከረው። ኦብቪየስሊ በቃ ከኋላ መጫወት እንደማይችል ስላወቁ ኤቨርተኖች ተጭኖ በቀይ እንኳን ወጥቶባቸው ማለት ነው ታክቲካቸውን አልቀየሩም። በነገራችን ላይ እስከ 60 ምናምን ደቂቃ ምንም ሳይፈሩ ምንም ሳይደናገሩ በሚድ ብሎክ እና በሃይ ፕሬሲንግ ነው ሲጫወቱ የነበረው ማለት ነው። እንዴት ፕላን ቢ አይኖርም? በቀይ ወጥቶል እንዴት በቃ በቀይ እንደወጣልኩ ወዲያው በዛው ኢንቴንሲቲውን ጨምረ ጎል አግብተህ ለማሸነፍ ነው የምትሞክረው። ኦልድ ትራፎርድ አይመስልም። የማሸነፍ ፍላጎት የላቸውም። ሰከንድ አፍ በቃ አላስፈላጊ ክሮሶች። ለማን ነው ክሮስ የሚደረገው? አንድ የሚገጭ ተጫዋች በሌለበት ዘርክዚ አይገጭ። እነ ማጓይር የሉ፣ እነ ሴስኮ የሉ። አንድ ተጫዋች ሲወጣ ጨዋታ የሚገለብጥ የለ ወደ ግራ ወደ ቀኝ። በደንብ ሜዳውን ለጥጠ አስፍተ 1-1 እየተጫወት ስፔስ ሲፈጠር ስፔሱን ታጠቃለ እንጂ አነሰሰሪ ክሮስ ብዛቱ ስለ ሁሉም ነገር ነው ዛሬ ደስ የማይለው። ሁሉም ከና አሰልጣኝ ከነ ተጫዋች ምን አይነት ሎጂካል ኤክስፕላኔሽን እንደሚሰጥ ነው ያላቅም። ይህንን የመሰለ እድል ሰው ሜዳው ላይ በቃ እድል እንደዚህ ልትሆን አትችልም። ተጫዋች በቀይ ወጥቶልህ ሜዳ ላይ ቶፕ 4 ለመግባት ይህን እንደዚህ ድል የከች አለበት ቲሙ ገብቷቸዋል። ኮሽ ይልባቸዋል። እኔ አላቅም። እናቴ ትሙት። እሺ ትርፌ ሰከንድ አፍ ጠበቅን፣ ለውጥ የለም። ፈርስት አፍ ኤፍሲ ይሄ ስካመር የሆነ ማናጀርሽ ማን ነው? ስካሞሪም ፈርስት አፍ ያሰበው ነገር በ15 ደቂቃ ካልተሳካለት ምንም መለወጥ የሚችለው ነገር የለም። ምንማ ሌላ ቀይ ቢወጣባቸው አታገቡም ነበር። መደነቅ ያለባቸው ተጫዋቾች ዶርጉ ለምን ድረቅ ይየራው አላውቅም። ለምን ድረቅ ይችል ነበር እኮ ዶርጉ እና አማድ አቤት አማድ ቤተሰቡ ያጨለትና ያገባው እንኳን አይደለም ሊያድንሽ ማለት ሰንቴ ነው ኳስ ሲሰጥ የነበረ አባት እንዴት አባቱ እንደሚችል ማለት ቀይሮ ማንን ያስገባ። እሱ ደግሞ ምክንያት አለ። ችግሩ ስካመር የሆነ ሰውዬ ማለት ፕሪዲክሽን ላይ ማን ዩናይትድ ዊን ብዬ ነበር እኔ ማለት ነው። ከባር ላይ ሆነ የታየኝ መስሎኝ ዊን አልኩት ኤቨርተን ሚስቱ ብዬ ማለት ነው። እኔ ነኝ ማልችለው፣ እናንተ ናችሁ ማችሉት። ዩናይትድ ነው ማይችለው፣ ስካሞሪም ነው ማይችለው። ደግሞ ኳታፍሩ ማለት የዩናይትድ ደጋፊ ነው ቆመጣው አትችልም ምናምን ይለኝ። አንተ ነው ማትችለው ማን ሚስትህ ኤቨርተን ምን ያህል ሚስትህ እንደነበረ ልንገር። በ33 ጌም ለሁለተኛ ጊዜ ነው ኦልድ ትራፎርድ መቶ ሲያሸንፍ። በታሪኩ ቀይ ወጥቶበት ኦልድ ትራፎርድ ሲያሸንፍ የመጀመሪያ ጊዜ ነው። ያን ያህል ነው ሚስት የነበረው። በሰራ ላይ ፈርጉሰን እኮ ኤቨርተን ምን ያህል ሚስት እንደነበር ልንገር። ተጫዋች ይሰጣል እንደ ሩኒ አይነት ተጫዋች ማለት ሊቨርፑል እንዲያሰቃይል ገባር። አሁን የሊቨርፑል ጠላት ያንተ ጌታ በሜዳማ ስካሞሪም አውት በል። አሁን የዋንጫ ቡድን ሌላ ጊዜ ፈርስት ሃፍ ቶፕ 4 ይገባና ሰከንድ ሃፍ ይፈጠፈጥ ነበር። ቶፕ 4 መግባት ሲያቀተው ፈርስት ሃፍ ማለት ሲገባበት ማለት አራላሽ ሰከንድ ሃፍማ
ስትራቴጂ ያልቃል። 15 ደቂቃ ብቻ ነው። 15 ደቂቃ ብቻ ነው። ስትራቴጂ ያለቀ። ማን ስካመር ነው? ስካመር ነው። ቢስሚላህ አይደለም የሚባለው ዛሬ አውዝ ቢላህ ወይም ኢና ኢላሂ ወኢና ኢለይሂ ራጂዑን ነው የሚባለው። ኤቨርተን በቀይ ወጥቶበት ኦልድ ትራፎርድ ላይ ማንቸስተርን 1-0 አሸነፈ። ሰበብ ምናምን አያስፈልግም፣ ስላልቻለ ተሸነፈ። ኤቨርተን እንደዛ አይነት ጨዋታ ያስፈልገው ነበር፣ ያውም በቀይ ወጥቶበት ስለነበር 3 ነጥቧን ይዞ ለመውጣት የሚያስፈልገውን ጨዋታ ተጫውቶ 3 ነጥቡን ይዞ ወጣ። ፒክፎርድ የሚገርም ነው። ዛሬ የጨዋታ ኮከብ እሱ ነው ብዬ ነው የማስበው። ዩናይትድ በቃ አልቻለም ዛሬ። ብዙ ጠብቃችሁ የነበራችሁ ተሰበራላችሁ። እኔ ክለቤን ስለማውቀው ካሸነፈ እሰየው፣ ደግሞ ሲሸነፍ እንዴት ተሸነፈ የሚለውን ነው ማየት እንፈልገው። እውነት አሁን ተናድጃለሁ እኮ ግን አልሰበርም። ምክንያቱም ይሄ ብዙ አልጠብቅበትም ይሄን ክለብ። አሁን እርግጠኛ ነኝ ብዙዎቻችሁ ሰርታችሁ ተሰልታ ሂሳቡ ምናምን እኔ ደረጃው ምናምን አይደለም ሂደቱን ነው የማየው። ከዛሬ ነገ ይሻሻላል። እኔ ያንን ነው የማየው። እንደውም በዝበት እየተሰራ ባለ ቡድን ውስጥ ደግሞ 1-2 ቀንሶ በዛ ላይ በእናንዶርጉ ተቀይሮ የሚገባው ያለውም እኮ ያው ነው። አሁን ዚርክዚ ለምን አልገባም እንላለን፣ ሲገባም ያው ነው። እንትና ቢገባ የምንቀያየረው ነገር የለም። ግን በሂደት በዝውውሮች ምናምን የተሻለውን ዩናይትድ እናያለን ብዬ አስባለሁ። ግን ዛሬ ለማንኛውም ደጋፊ ለማንቸስተር ዩናይትድ ደጋፊ በተለይ በጣም ያናዳል። እስቲ እናንተ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እናድድኝ እኔ ይሄ በቃ ጠቆረ። በቃ እኔ ተውት፣ እኔ ነገር አብቅቷል። ግን እኔ የሚያናድደኝ ፎቃቃ ወያላ አፍ ውስጥ ገባን። እነዚህ ወያላ አፍ ውስጥ ገባን። አሁን ካራባው ካፕ አሁን እኔ አሞሪምን ብሆን መጀመሪያ እንደወጣው በረኛ ነው የምፈልገው። ባለፈው ባይንደር እንዲህ አለ፣ እንዲህ ብሎ ኳስ ሊመልስ የኮርና ኳስ እንዲህ በቦክስ የሚወጣ እንዲህ ብሎ መጣ። እንደ ውሹ ማስተር አለ ኦናና። እኔ ኦናና ከመጣ ጊዜ ጀምሮ ምን እያለን ነው? ኧረ ይሄ በረኛ እያለን ነው አይደል? አይማርም። እንደ ቡድን ከአሰልጣኙ ሌላ የበረኛ አሰልጣኝ ምናምን የለም። አረ ተቃጠልኩ በመድኃኔዓለም ስም። እኛንን እነሱ ናቸው ተጫዋቹ ጠበ አረ በመብራን እንደ ቡድን መጫወት ነው አለብን። እንደ ግል ነው 2 ሳምንት የጠበቅኩት ይሄንን ቡድን ለማየት ነው። ማንቸስተር ዩናይትድ ዶርጉ አንተ ውሻ ተው። በሜዳና በደጋፊሽ ፊት 13ኛ ደቂቃ ላይ ተጫዋች በቀይ ወጥቶልሽ እርስ በርስ ሲቪል ዋር ጀምረው ኤቨርተኖች በራሳቸው ተጫዋች ወጣልሽ አይደለም። ይሄንን ጨዋታ አሸንፎ መውጣት አቃለሽ። አንሽ ቅሌታም ትርፍዬ አሰደምሽ ደጋ ደግሞ ቶፕ 4 መተሽ ልትገቢ አማረሽ። 3 ጎል አስቆጠረሽ። ቶፕ 4 መተሽ ልትገቢ አምሮሽ ነበር። አምሮሽ እዛው ርቀትሽ ተጠብቂ። አስረኛሽ ወደ ቶፕ 4 እንዳላይ አረ የምንደራደሩ ነው። ገና በሌላ ቪዲዮ እመጣለሁ እኮ። ይሄ እኮ ገና ሼር ኮፒ ሊንክ አድርሰልን። ጨጓራን ነው የምልጠል። አለቀ። አንተ የኔን ቡድን ለመተቸት አቅምህን ታሳያለህ። ተለጣፊ ኤፍሲ ብቅ ጥልቅ ኤፍሲ ይመለስልሃሉ። ጠብቀኝ። ጎሉ ጎል ነው እንዴ? ዴውስበሪ ሃል ጎል ቨርሰስ ማንቸስተር ዩናይትድ ብላችሁ ሰርች አድርጋችሁ የፈጠነ እዩት ነው የምላችሁ። ምን አይነት ጎል ነው? አንቺ ወራዳ! አረ ወይኔ! አረ ኢዜ ማለት ነው። ለቶተናምና ለቶማስ ፍራንክ ብቻ አይደለም እንዱ ያለው ለነዚህ ጉዶችም ጭምር ነው። እኔ እኮ የሚያሳዝኑኝ ማለት ነው 15 ቀን ጠብቀው በሳምንት አንዴ እየተጮቱ ሰኞ ማታ 5 ሰዓት
አርገዋቸው እንዲህ አይነት ቡድን ሲያዩ ወይኔ ማንቸስተር። በረኛችሁ ደግሞ ምንድን ነው ከቺን ኢንተርናሽናል ብሬክ ከኦናና ጋር ነው እንዲያሳለፉት። አይ ማንቼ ጉድሽ አያልቅም። ሰከንድ ሀፍ እናይሻለን ደግሞ አንፊልድን ፔንሲዮን አደረጋችሁት ምናምን እንዳለው አብዩኤል እኔ ኦልትራፎርድ ላይ ተሸነፋችሁ ምናምን ልል አይደለም የመጣሁት። እኔ ሁለቱም አይኔ በስነ ስርዓት ያያል። ኦልትራፎርድ ላይ ተሸነፋችሁ ምናምን አይደለም። ኦልትራፎርድ እኮ የጋራ ነው፣ የሁላችንም ነው፣ ይታወቃል እኮ የተረጋገጠ ነገር ነው። እኔ እንደውም አንድ ጓደኛ አለኝ እዛ ማንቸስተር ከተማ ላይ ሐሙስ ይጫወታሉ ኦልትራፎርድ ላይ ከ10 ሰዓት እስከ 12 ሰዓት ለ2 ሰዓት ይጫወታሉ። 5000 ብር ነው 2 ሰዓት ኦልትራፎርድ ላይ ትጫወታለህ ማለት ነው። እንደ ኃይለኛ ዛሬ ካሸነፍን እኮ 4ኛ እንሆናለን ምናምን። የት የምታውቀውን 4ኛ ነው? ትቀልዳለህ እንዴ? ከ18 ነጥብ አታልፍም። በቃ እዚሁ ተያይዘን እንቀጥላታለን። አረብ ሰኞ እያጫወቷችሁ ብዙ ስለማትጫወቱ በቃ እኛ ተጠምደን የእናንተንም እኛ እንሰደባለን። በሳምንት አንድ ጨዋታ እየተጫወት ክልታ 5 ቪዲዮ ነው የምሰራው። እስከ ዛሬ አስቀምጥ የደረጃ ሰንጠረዥ እንዲህ ምናምን ሳደርግ ያስቀመጥኩት ቪዲዮ እንዳለ እያወጣው እቀጥላለሁ። አሁን አንድ ቪዲዮ ላብዩል